በመጀመሪያ ከንጹህ የሸክላ አፈር የተዘጋጀ ጭቃ ማሽን ውስጥ በማስገባት ትልቅ ሲሊንደር የሚመስል ቅርጽ ያለው ሞላላ ጭቃ በመጠኑ ቆርጠው ያዘጋጃሉ። ከዛም በፕላስቲክ በማሸግ ወደ መጨፍለቂያ ማሽኑ ያስገቡታል። ማሽኑ የገባለትን ጭቃ በሚፈልገውና በታዘዘው መልኩ በመዳመጥ ውጤት ይሰጣል። ከዛም በዚህ መልኩ የተዳመጠውን ጭቃ ወደ ሌላ መቆራረጫ ማሽን በመውሰድ በቀጭኑ ይቆራረጣሉ። እነዚህን ተቆራርጠው ደስ የሚል ቅርጽ የያዙ ጭቃዎች እያንዳንዱን ክላይ ፍሉት ቅርጽ በማድረግ ያዘጋጃሉ። እያንዳንዱ ጭቃ ስሙዝ የሆነ ቅርጽ እንዲኖረው ከተደረገ በኋላ አንድ ላይ ይደረደራሉ። ከዛም በእያንዳንዳቸው በጎን በኩል ለዜማ የሚረዱ ቀዳዳዎች ይደረጋሉ። በቅርጽ ከተዘጋጁት ውስጥ ሁለት በማድረግ በተመሳሳይ ቅርጽ ባላቸው ላይ በማጣበቂያ ይያያዛሉ። እንዲሁም ምንም ክፍተት እንዳይኖር በመፋቂያ በደንብ ስሙዝ ይደረጋሉ። አሁን ክላይ ፍሉት የተባለው የሙዚቃ መሳሪያ ተዘጋጀ ማለት ነው። እናም በመቀጠል በደንብ እንዲለሰልሱና ውበት እንዲኖራቸው በማድረቂያ ኬሚካል ተቀብተው ጥንካሬን በሚያላብሳቸው ማሽን ውስጥ ለተወሰኑ ደቂቃዎች ይቆያሉ። እናም በዚህ መልኩ ውብ እና ማራኪ የሆነ ተዘጋጅተው አስገራሚ ዜማን የሚፈጥሩ መሳሪያዎች ይሆናሉ። እንደዚህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ።